ቁርአን የህይወታችን መመሪያ ነው። የህይወት አጋራችን አድርገነው ልንቀጥለው የሚገባ ነው። ቁርአን በዘመናዊ አገላለጽ የህይወት ማኑዋል ነው። ሁሉም ዕቃ ማኑዋል አለው። ሞባይል እንኳን ስንገዛ እንዴት እንደምንጠቀመው፣ እንዴት እንደምንከፍተው፣ ቻርጅ ሳናደርግ ሳይሞላ መክፈት እንደሌለብን መመሪያ ይሰጠናል። ቴሌቪዥንም ስንገባ በተመሳሳይ ሁኔታ ኤሌክትሮኒክስ ዕቃዎችን ስንገዛ እንዴት እንሰካዋለን፣ ምን ያህል ቮልት ወዳለው ኤሌክትሪክ ነው መሰካት ያለብን፣ ለፀሐይ ይጋለጣል ወይ አይጋለጥም ወይ፣ ሁሉም ማኑዋል አለ። ሌላው ቀርቶ ለመድኃኒትነት የምንጠቀማቸው ኪኒኖች፣ ሽሩፖች ስንገዛ ከውስጥ ብዙ ወረቀቶች እናገኛለን። መመሪያ ነው። እንዲያድርገው ተጣው፣ እንዲያድርገው ተጠቀመው፣ ፀሐይ ላይ አታድርገው ወይ ፍሪጅ ላይ አድርገው፣ መመሪያዎች አሉት። ታዲያ አላህ የሰው ልጅ ሲፈጥር ያለ ማኑዋል አልፈጠረው። ፈጥሮ መሬት ላይ አልተው። ህይወቱን የሚመራበት፣ አካሄዱን የሚቃኝበት፣ እሴቶችን የሚያወጣበት ቁርአንን ሰጠዋል። አንድ ትልቅ ዓሊም ምን ይላሉ? ሁሉም ነገር ማኑዋሉ የሚሰፋው በኮምፕሊኬትድ በመሆኑ መጠን ነው። ለምሳሌ ሞባይልን ለመስራት የምንጠቀመው ማኑዋሉ የተወሰነ ነው። ላፕቶፕ ስንል ከፍ ይላል። አውሮፕላን ስንል ደግሞ በጣም ኮምፕሊኬትድ ነው። ከሁሉም ነገር ደግሞ በላይ ኮምፕሊኬትድ የሆነው የሰው ልጅ ነው። አውሮፕላንን የፈጠረው፣ ሮኬቶችን ያስወነጨፈው፣ ጨረቃ ላይ ሄዶ ያረፈው የሰው ልጅ ነው። ለዚህ ሰው ልጅ ደግሞ ማኑዋል ያስፈልገዋል። ቁርአንን አላህ ሰጠ። ይሄ ማኑዋል ወደ ህይወታችን ካመጣ ነው ሽፋኡን ሊማ ፊስሱዱር። በተለይ አሁን ዓለማችን ያለበት ውጥንቀት፣ የህይወቱ ጣውረድ፣ ሰው በህይወቱ ደስታን የማጣት ጭንቀት መፍትሄው ቁርአን መሆኑን አላህ ነግሮናል። ጭንቀት ያለው ከውስጥ ነው። የውስጥ መፍትሄ ደግሞ ያለው ቁርአን ውስጥ ነው። ሽፋኡን ሊማ ፊስሱዱር። ቁርአን ውስጥ ላለ ህመም መድኃኒት ነው፣ ህክምና ነው። ታዲያ ይሄ ታላቅ ቁርአን ሁሌም ልናስተነትነው፣ ልንቀራው፣ ልንኖረው ተገቢ ነው። በተለይ ቁርአንን ማስተንተን፣ ቁርአንን ከልብ መመልከት የሚሰጠን ትርጉምና ጥፍጥና አለ። የቁርአንን ትክክለኛ ውበት የምናገኘው ቁርአንን ማስተንተን በቻልንበት መጠን ነው። አንዴም እንደተከሰተ ልንገራችሁ። ቁርአን ምን ያህል ሰዎችን የመማረክ ያስተነትኑት ሰዎችን የመቆጣጠር አቅሙን ይገልጽላችኋል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተልኳቸውን ተቀብለው ዳዕዋቸውን ማስተላለፍ ለሰው ልጅ ጀመሩ። ተቃዋሚም ደጋፊም ተፈጠረ። ተቃዋሚያቸው በዝቶ ነበር። በተለይ ደግሞ ወጣቱ ማህበረሰብ ወደ እርሳቸው ሲሳብ ያኔ የመካ ገዢዎቹ ባላባቶቹ ንቀት ተሰማቸው። ይዘውት የነበረን ነገር እያጡ እንደሆነ ተሰማቸው። ከነርሱ ውስጥ አንዱ ረሱል ሰለላሁ ዐለይሂ ወሰለም ማታ ላይ ምሽት ላይ ቆመው ከአባ አካባቢ እየሰገዱ እንደሚቀሩ ስላወቀ እርሳቸውን ለምን ገድዬ አንገላገልም ከዚህ ጭንቀት ረብሻ ብሎ መጣ። ተጠጋ። ረሱል ሰለላሁ ዐለይሂ ወሰለም መካ ላይ ሐረም ፊት ለፊት ቆመው ከአባ ፊት ለፊት ቁርአን ይቀራሉ፣ በተመስጦ ይቀራሉ። እየቀሩ ያለ እሱ ደረሰ፣ ሰማቸው፣ ድምጻቸው ሳበው። የሚያነቡት ነገር አረበኛ ስለሆነ አረብ፣ እሱም አረብ ስለሆነ ይሰማቸው ነበር። በተመስጦ ሲሰማቸው ቆየና ከዛም አንዲት ቃል ተናገረ። በእነሱ ዘመን በአረቦቹ ዘመን ገጣሚዎች ይታወቃሉ። ግጥሞቻቸው ደግሞ በጣም ይማርክ ነበር። ረሱልም ሰለላሁ ዐለይሂ ወሰለም አንድ ቦታ ላይ ወኢነ ሚነል በያን ለሲሕር ያሉበት አጋጣሚ አለ። ጣፋጭ ግጥም ሲሰሙ ቆይተው ከንግግርም ለካ ልቦናን የሚቆጣጠር ሲሕርም ይመስላል ያሉበት አጋጣሚ አለ። እርሱም እንደዛው መስሎት ምን አለ? እችን ቃል ተናገረ። وهذا شاعر ይሄ ልክ ገጣሚ ነው፣ ሰዎችን ልቦና ይቆጣጠራል ሲል ረሱል ሰለላሁ ዐለይሂ ወሰለም አጋጣሚ ቁርአንን እየቀሩ ሱረቱል ሐቅን እየቀሩ እዚች አንቀጽ ላይ ደርሰው ነበር። وما هو بقول شاعر قليلا ما تؤمنون። አሁን እስካሁን ሲነበብ የቆየው የገጣሚ ንግግር አይደለም፣ ትንሽ ማታምኑ ሚሊዮን አንቀጽ ቀሩ። እዛው ላይ ደረሰ። ልክ እሱ ይሄን ሲል እርሳቸው ይሄን አነበው፣ ሰምተውት አልነበረም። ከዛ እሱም ተደናገጠን። አሃ ለካ ገጣሚ አይደሉም፣ ደጋሚ ናቸው፣ ካህን ናቸው።
ስለዚህ የውስጤን አውቆት ወካሂኑን ዓሊመ ማ ፊ ነፍሲ ያለ ወዲያውም ረሱል አስከትሎችን አንቀጽ ቀሩ ወላ ቢቀውሊ ካሂን የደጋሚም ንግግር አይደለም ቀሊለን ማ ተዘከሩን ትንሽ እንኳን አታስተነትኑም አትገሰጹ ታዲያ ማን ነው ተንዚሉን ረቢል ዓለሚን ቀጣዩ አንቀጽ ደግሞ ይሄን ነው የሚለው ይሄን ሲሰማ ግለሰቡ ሶላት ሲጨርሱ እጃቸው ላይ እስልምናን ተቀበለ ቁርአን ባስተነተንከው ቁጥር የሚሰጥ ነገር አለው ልቦናን የመቆጣጠር አቅም አለው ውስጥን ያክማል አእምሮን ብሩህ ያደርጋል አቅም ይሰጣል ቁርአን ሰለፎቹ እኛ ቁርአንን ካዝነ በኋላ ህይወታችን የተባረከ ነው ይላሉ ቁርአን ሁሌ የሚቀራስ ቁርአንን ሁሌ የሚያዳምጥ ሰው ከቁርአን ተፍሲር ጋር ንባብ የሚኖር ሰው ሁሌም ህይወቱ ደስተኛ ነው ቁርአን ስታስተነትነው የሚሰጥ ነገር አለ አንዴ ምን ተከሰተ መሰላችሁ ረሱል ልክ እንደዚሁ የዳዕዋ ጅማሯቸው ላይ ሲያስተምሩ ቁርአን ሰማን ተጠግቼ መስማት ጀመርኳል ረሱል ምን ላይ ደርሰዋል አም ኹሊቁ ሚን ገይሪ ሸይ ያለ ምንም ነገር ነው እንዴ ተፈጠሩት አም ሁሙል ኻሊቁን ወይስ እነሱ ራሳቸው ፈጣሪዎች ናቸው ራሳቸውንም ሌላውን የሚያስገኙት እነሱ ናቸው እስኪ አስተንትኑት ይሄ ያለ ምንም ነገር የተገኘ ነው ወይስ እኛው ራሳችን ፈጣሪ ነን አይደለም እሺ ራሳችንስ እኛው ስለምንዋለድ እኛው ነን እንበል በድንቁርና አስተሳሰብ አም ኸለቁ السماوات والارض በል ላ يمكن ወይስ እነሱ ናቸው ሰማይና መሬትን የፈጠሩት በርግጥም እነዚህ ሰዎች እርግጥ አይሉም ሚለውን አንቀጽ ሲያነቡ ልቦናይ ልቤ ደረቴን ቀዳለት ወጣ ቀረበቻሉ ከመደንገጤ የተነሳ እውነቱ ይሄ ነው ሎጂኩ እሱ ነው እነሱ ነው እንደ ሰማይና መሬትን የፈጠሩት ያለ ምንም ነገር ነው እንደ የተፈጠሩት ወይስ እነሱ ፈጣሪ ናቸው ቁርአን ስታስተነትነው የሚሰጥህ መልካም ነገር አለው የሚነግርህ እውነት አለው ልቦናን ይቆጣጠራል ውስጥን ያጸዳል ጭንቀትን ያስወግዳል